አዘጋጅቻታለሁ ጀነት ውስጥ ይላል አላህ ለማን አዘጋጃት للنزا عدد العباد الصالحين ما لا عين رأت ولا أذن سمعت ولا خطر على قلب بشر እንግዲህ በአይን ተአምር ታይቶ ማይታወቅ ተሰምቶ ማይታወቅ እንኳን ሊሰማ ሊታይና በማንም ሰው ምናብ ለደቂቃ እንኳን ሁሉ ብሎ ታስበው የማያውቅ መልካም የተባለ ነገር ሁሉ ሞልቼ ተጠብቃችኋለሁ ያላት ጀነት እዚህ በዱንያ ላይ በምን ለሚወዳጁ ነው በአላህ Subhanahu Wa Ta'ala መንገድ ነው በቋንቋ በዘረኝነት በምናምን አይደለም ዘረኝነት የውመ ቂያማ የሚያስቀጣል ሌላ ሁሉ አላቃ ከተቋ ከአላህ Subhanahu Wa Ta'ala መንገድ ውጭ የሚደረግ በዱንያ ላይ الأخلاء يومئذ بعضهم لبعض عدو إلا المتقين በዱንያ ተቀማጠቅም በዱንያ ሌላ ሰው ሰራሽ ነገሮች እዚህ ዱንያ ላይ የተገናኙ ሰዎች የውመል ቂያማ አኺራ ላይ አንዱ ሌላውን ወቃሽ ሆኖ ነው የሚመጣው በአላህ መንገድ የተገናኙ ሰዎች ብቻ ሲቀር ለኢዕላእ ከሊመት الله الحق الله سبحانه وتعالى ዲን الله سبحانه وتعالى ቁርአን ከፍ እንዲል ሙእሚኖች አንድነት ኖሯቸው ወንድማማችነታቸው አምሮ እንዲሄድ የመተሳሰሪያ ገመድ ያቺ ጠቃሚ ገመድዋ واذكروا إذ كنتم أعداء فألف بين قلوبكم فأصبحتم بنعمته إخوانا وكنتم على شفا حفرة من النار فأنقذكم الله سبحانه وتعالى أو يا أنصار سوت صحابة እንግዲህ ሁለተኛው ግሩፕ አንሳሮች ናቸው የመዲና ሰዎች እነዛ አንሳሮች قرابة 100 عام 100 ዓመት የሚሆን እርስ በራሳቸው ሲፋጁ ነበር የኖሩት የአንድ ሰው ልጆች ናቸው ግን በተለያየ ተቀማጠቅም እስከ መጨረሻ 100 ዓመት የሚሆን እርስ በራሳቸው ሲገዳደሉ ነው بعدما دخل الإسلام رسول صلى الله عليه وسلم ገብተው እስልምና ከሰጧቸው በኋላ ግን ከራሳቸው አልፈው ከመካ ወደ መዲና የመጡትን ሰዎች ሁሉ ሙሃጂሮችን ተቀብለው ቤታቸው አኑረው ህይወታቸውን ሙሉ በሙሉ አካፍለው የኖሩ ያን ዘመን አስታውሱ ይላል አላህ واذكروا إذ كنتم أعداء فألف بين قلوبكم وأصبح እንደገና ደግሞ وكنتم على شفا حفرة من النار በእሳት አፋፍ ላይ ነበራችሁ ከዛ አፋፍ እስልምናን ሰጥቶ አላህ አዳናችሁ نعمة الهداية ونعمة الألفة إن هدايتنا يبتساسريا لو أنفقت ما في الأرض جميعا ما ألفت بين قلوبهم بمريت لا يلا نواي بمولو بالتافز لبوتشاتون ما استساسرات تجرب ولكن الله سبحانه وتعالى قال بإيمان استساسراتنا وندم ما درجله يعني بالنصب نصره له الرسول صلى الله عليه وسلم إننا أهون منا وندم نتأكد لنا تناكر جبال سلمنا يعني براسكم بتشاسيون لفترة ጀመርን ጀምሮ እስከ መጨረሻ ድረስ የነበረው ርብርብ አይታችሁታል አላሁ አክበር አሁንም ከመጀመሪያው በማሞቅም በመጀመርም በመቋጨትም ትልቅ አስተዋጽኦ በማድረግ የመሆን ጀማዓ አሁን ሽልማቱን እየተረከቡ ነው የወረባዬ የኩኩፍቶ ያላማጣ የዳዩ የወሎ ሁሉም ተረባርበዋል ኢንሻአላህ ለዚህ ኸይር ስራ الله يقبلن الله يقبلن الله يقبلن الله يسدسدن بللا خير سرا بنገናኝ الله አድርገን نصر الله يسጠን نصر الله يسጠን تقوى الله يسጠን قوة الله يسጠን ሀገራችን ዑለማ የሚወጣበት ሀገራችን ትልቅ ነገር የሚደርስበት ዩኒቨርሲቲ የምንጨርሰው الله ያድርገን الله ያስነስተን الله ያስነስተን اللهم صل الحمد لله ጀመርን ጀምሮ እስከ መጨረሻ ድረስ የነበረው ርብርብ አይታችሁታል አላሁ አክበር አሁንም ከመጀመሪያው በማሞቅም በመጀመርም በመቋጨትም ትልቅ አስተዋጽኦ በማድረግ የመሆን ጀማዓ አሁን ሽልማቱን እየተረከቡ ነው የወረባዬ የኩኩፍቶ ያላማጣ የዳዩ የወሎ ሁሉም ተረባርበዋል ኢንሻአላህ ለዚህ ኸይር ስራ الله يقبلن الله يقبلن الله يقبلن الله يسدسدن بللا خير سرا بنገናኝ الله አድርገን نصر الله يسጠን نصر الله يسጠን تقوى الله يسጠን قوة الله يسጠን ሀገራችን ዑለማ የሚወጣበት ሀገራችን ትልቅ ነገር የሚደርስበት ዩኒቨርሲቲ የምንጨርሰው الله ያድርገን الله ያስነስተን الله ያስነስተን اللهم صل الحمد لله